መቼም የሰው ልጅ ላጠፋው ጥፋት ተመጣጣኝና ተገቢውን ቅጣት ማግኘቱ አግባብ ቢሆንም ጥንታውያን ሮማውያን ግን የሰው ልጅን ለመቅጣት የሚሄዱበት ርቀትና ይጠቀሟቸው የነበሩት የቅጣት አይነቶች ግን እንዴት የሰው ልጅ በሰው ልጅ ላይ እንዲህ ያደርጋል የሚያስብሉ አይነት ሲሆኑ እኛም ለዛሬ በሰው ልጅ ታሪክ ውስጥ ጭካኔን የተላበሱ የሮማውያን የቅጣት አይነቶችን ልናስቃኛችሁ ነውና አብራችሁን ቆዩ። 9ኛ የብረት ቀፎ። ድሮ ሮማውያን አንድን ጠላት በአስቸኳይ መግደል ካልፈለጉ ወይንም ማንገላታት ከፈለጉ ወደ ብረት ቀፎ ይከቱት የነበረ ሲሆን ይህ ቀፎ በከተማ መግቢያዎች ወይም በሕዝብ መበያ ቦታዎች ላይ ከፍ አድርጎ በመስቀል በውስጡ የታሸገው ሰው ለፀሐይ ቃጠሎ፣ ለብርድና ለራብ እንዲጋለጥ በማድረግ የሚያሰቃዩት የነበረ ሲሆን ይህ ስቃይ አካላዊ ብቻ ሳይሆን ስነ ልቦናዊም ጭምር የነበረ ሲሆን ተጎጂው በሚያልፈውና በሚሄደው ሰው ሁሉ እየታየ እንዲዋረድ ማድረግም የቅጣቱ አንድ አካል ሲሆን ቀስ በቀስ ሰውነቱ እየሰለለ ቆዳው ያለቀና አጥንቱ እየታየ እዛው በተንጠለጠለበት ብረት ውስጥ ይሞታል። ቁራዎችና ሌሎች አሞራዎች በሕይወት እያለ ሰውነቱን መብላት የሚጀምሩ ሲሆን ተመልካች ሰዎችም ይህ ሰው ለስንት ቀን በሕይወት ይቆያል እያሉ ቁማርም ጭምር ይጫወቱበት እንደነበር ታሪክ ይናገራል። የቅጣትም የሮምን ስልጣን የሚዳፈር ማንኛውም ሰው መጨረሻው ምን ሊሆን እንደሚችል የሚያሳይ የአደባባይ ቅጣት ነበር። 8ኛ በርሜል ውስጥ ማጎር። የቅጣት መጀመሪያ ላይ ሲሰሙት እንግዳና ቀለል ያለ ቢመስልም ነገር ግን አፈጻጸሙ እጅግ ከባድና ጭካኔን የተሞላበት ቅጣት ነው። ይህም ታዲያ ተቀጪው በሰውነቱ ልክ በተሰራ የእንጨት በርሜል ውስጥ ይከተትና እጆቹና እግሮቹ ታስረው ጭንቅላቱ ብቻ ወደ ውጭ እንዲወጣ በማድረግ ከዚያም በግዳጅ ወተትና ማር እንዲጠጣ ይደረጋል። ይህ ድርጊት በሰውነት ውስጥ የምግብ መፈጨት ችግር እንዲፈጠር የሚያደርግ ሲሆን ማሩንም በሰውነቱ ላይም ይቀቡታል። ከዚያም በፀሐይ ላይ እንዲቀመጥ በማድረግ የማሩ ሽታና የተቀጨው ቆሻሻ በሺዎች የሚቆጠሩ ዝንቦችን፣ ነፍሳትንና ሌሎች ተባዮችን እንዲስቡ ያደርጋል። በጊዜ ቆይታ እነዚህ ተባዮች በሰውየው ቆዳ ላይ በመራባት ሰውነቱን በመብላት በቀስታ ሕይወቱን ይነጥቁታል። 7ኛ የእሾህ ወንበር። ድሮ ሮማውያን ይጠቀሙበት ከነበሩ የቅጣት አይነቶች ውስጥ ይህ የወንበር ላይ ቅጣት አንዱ ሲሆን የሮም የቶርቸር ባለሙያዎች ሰዎችን ለማሰቃየት የሚጠቀሙበት ይህ ወንበር በሙሉ ሾል ባሉ ብረቶች ወይንም እሾሆች የተሞላ ሲሆን ቅጣት የተጣለበት ሰው በዚህ ወንበር ላይ ጫን ብሎ እንዲቀመጥ በማድረግ ቅጣቱን እንዲቀበል ማድረግ ነው። ይህን ጊዜም ሾዎቹ ሰውነቱ ላይ ህመም በመፍጠር ስቃዩን የሚያበዙት ሲሆን ለሮማውያኑ ግን ይህ ስቃይ ብቻ በቂ አይደለምና ይባስ ብሎም ከወንበሩ ስር እሳትም ጭምር የሚያነዱበት ሲሆን እሾሃማው የብረት ወንበርም ሲሞቅ ተቀጪውን በሾህ ከመውጋቱ ባለፈ ሰውነቱ በሞቃታማው ብረት እንዲጠበስ ይሆናል። ይህም ቅጣት ዓላማው ሰውን በፍጥነት ነፍሱን ከስጋው ለይቶ መገላገል ሳይሆን ተጎጂው ጥፋቱ እንዲገባው ለሰዓታት በስቃይ እንዲቆይ ማድረግ ሲሆን የሰውየው ጩኸትም በድንጋይ ግንቦች አልፎ ሲያስተጋባ ይሰማ ነበር። 6ኛ ስቅላት። ስቅለት በአሁን ዘመን የእምነት ምልክት ተደርጎ የሚወሰድ ሲሆን በጥንቷ ሮም ግን እጅግ አዋራጅና አሰቃቂ ሞት ቅጣት የነበረ ሲሆን ወንጀለኛው ልብሱን ተገፎ በከተማው ጎዳናዎች ላይ እንዲዞር ከተደረገ በኋላ በአደባባይ በእንጨት መስቀል ላይ በሚስማር ተቸንክሮ እንዲሰቀል ይደረጋል። ይህ ቅጣት ለሰዓታት ወይንም ለቀናት ሊቆይ የሚችል ሲሆን ተቀጪው በመስቀል ላይ ተሰቅሎ ያለ አየር ለማግኘት በሚጣጣርበት ወቅት ወፎች ፊቱን ሲቦጫጭሩት፣ ሌሎች ደግሞ በድንጋይ እየወረወሩ ይወግሩት ነበር። የሮም ወታደሮች ሂደቱን ለማፋጠን ሲሉ አንዳንድ ጊዜ በመስቀል ላይ ሳሉ በጦር ይወጓቸውም ነበር። በአንድ ወቅትም የስፓርታከሶች ከተሸነፉ በኋላ በሺዎች የሚቆጠሩ ሰዎች በሮም ጎዳናዎች ላይ ተሰቅለው ይታዩ እንደነበር የታሪክ ድርሳናት ያሳያሉ። 5ኛ በእሳት ማቃጠል። ሮማውያን እሳትን ለምግብ ማብሰያ ወይም ለብርድ መከላከያ ብቻ ሳይሆን የሚጠቀሙት ለቅጣትም ጭምር ይውል የነበረ ሲሆን አንድ ሰው በሕዝብ ፊት በታሪክ እንዲታወስ ለማድረግ በእንጨት ላይ አስረው እሳት ይለቁበት የነበረ ሲሆን ከዚያም እሳቱ ቀስ በቀስ ቆዳውን በማቃጠል ሕይወቱን ይነጥቀዋል። ታዲያ የሚያስገርመው እሱ ብቻ ሳይሆን ሮማውያን ይህንን ድርጊት ልክ እንደ ትርኢትም ጭምር ማየታቸው ነበር። በበዓላት ወቅት ሰዎችን በእሳት ማቃጠል እንደ አንድ የመዝናኛ አካል ይቆጠር የነበረ ሲሆን ተጎጂው ከመሞቱ በፊት ንጉሱን ወይንም
ወይንም ግዛቱን ቢረግም ህዝቡ እንደ ትልቅ ትርኢት ቆጥሮት በጩኸት ያጅበው ነበር። አራተኛ ሰዎችን እንደ ሻማ። በንጉስ ኔሮ ዘመን የነበረው ጭካኔ ደግሞ ሌላ ደረጃ ላይ ደረሰ የነበረ ሲሆን ኔሮ በቤተ መንግስቱ የአትክልት ስፍራ ለሚያደርገው የምሽት ግብዣ መብራት እንዲሆኑት ሰዎችን ይጠቀም ነበር። ተጠጪዎችም በቀላሉ በሚቀጣጠል ቅባት እንዲለቀለቁ ከተደረገ በኋላ ረጅም እንጨት ላይ ታስረው እሳት እንዲለቀቅባቸው ይደረጋል። ኔሮ እነዚህ የሰው ሻማዎች እየበሩና እየጮሁ ያለ በአትክልት ስፍራ ውስጥ እየተዘዋወረ እንግዶቹን ያስተናግድ ነበር። ይህ ድርጊት ለሮማውያን እንኳን ሳይቀር እጅግ አስገራሚ ጭካኔ የነበረ ሲሆን ቅጣቱ ዓላማው ሰዎችን መግደል ብቻ ሳይሆን የንጉሱን ፍጹም ስልጣንና ጭካኔ ለሁሉም ማሳየት ነበር። ሶስተኛ የውሃ ጠብታ ስቃይ። ሮማውያን ሁልጊዜ የሚጠቀሙት አካላዊ ብቻ ሳይሆን አእምሮአዊም ቅጣቶችን ይፈጽሙ የነበረ ሲሆን አንዳንድ ጊዜ አእምሮን የሚያሳብዱ መንገዶችን ጭምር ይጠቀሙ እንደነበር ታሪክ ይናገራል። ይህም ተቀጪው ጭንቅላቱን ማንቀሳቀስ እንዳይችል በማድረግ ይታሰርና ከዚያም ካናቱ ላይ አንድ የውሃ ጠብታ በየተወሰነ ሰከንዱ እንዲንጠባጠብበት ይደረግ የነበረ ሲሆን መጀመሪያ ይህ ነገር ቀላልና የሕፃን ጨዋታ ቢመስልም ሰዓታትና ቀናት ሲነግዱ ግን ያቺ ጠብታ ልክ እንደ መዶሻ ጭንቅላቱ ላይ እንደምታርፍ ያህል እየተሰማው ይመጣል። ተቀጪውም ያቺን የመዶሻ ያህል ስሜት ያላትን ጠብታዋ ለመሸሽ ቢሞክርም ከባድ ይሆንበትና ራሱን እንዲስት ወይንም የአእምሮ በሽተኛ እንዲሆን ያደርገዋል። ይህን ጊዜም ስቃዩ እንዲቆምለት ማንኛውንም ሚስጥር ለመናገር ወይንም ማንኛውንም ነገር ለማድረግ ይገደዳል። ሁለተኛ የከረጢት ቅጣት። ይህ በሮም ታሪክ ውስጥ እጅግ እንግዳውና አሰቃቂ ቅጣት ሲሆን ይህም ቅጣት የሚፈጸመው የገዛ ወላጆቹን በገደለ ሰው ላይ ብቻ ነበር። ወንጀለኛው መጀመሪያ በደም በተነከሩ ዘንጎች ክፉኛ ይገረፍና ከዚያም ከአራት እንስሳት ጋር በአንድ ትልቅ የቆዳ ከረጢት ውስጥ የሚጨመር ሲሆን እነርሱም እባብ፣ ውሻ፣ ጦጣና ዶሮ ነበሩ። ከረጢቱ በአስተማማኝ ሁኔታ ከተሰፋ በኋላ ወደ ወንዝ ወይንም ወደ ባህር ይጣልና በከረጢቱ ውስጥ ያሉት እንስሳት በድንጋጤና አየር በማጣት እርስ በርሳቸው በሚቦጫጨሩና በሚነካከሱ ጊዜ ተቀጪው በእንስሳቱ ተነክሶ ተቧጭሮ ወይንም ሰምጦ ሕይወቱን ያጣል። አንደኛ የአራዊት ቅጣት። በጥንት በሮም አሬናዎች ውስጥ የሚካሄዱ ትርኢቶች የግላዲያተር ውጊያዎች ብቻ ሳይሆኑ ወንጀለኞች ወይም በንጉሱ የተጠሉ ሰዎች በሰፊው ሜዳ ላይ ተጥለው የተራቡ አንበሶች፣ ነብሮችና ድቦች እንዲበሏቸው ይደረግ የነበረ ሲሆን ህዝቡም ይህንን ደም አፍሳሽ ትርኢት በደስታ ይመለከት ነበር። አንዳንድ ጊዜ ቅጣቱን ይበልጥ አሰቃቂ ለማድረግ ተጎጂው በሰውነቱ ላይ የእንስሳት ስብ እንዲቀባ የሚደረግ ሲሆን ይህም አራዊቱ በበለጠ ፍላጎት እንዲሰባሰቡበት ያደርጋል። ወይም ደግሞ ተጎጂው አይኑ እንዲታሰርና ከዚያም አደጋው ከየት እንደሚመጣ ሳያውቅ በፍርሃት እንዲሞት ለማድረግ ሲሆን ይህ ቅጣት ለሮማውያን የምሳ ሰዓት መዝናኛ ተብሎ ይጠራ እንደነበር ታሪክ ይናገራል። እነዚህ ሁሉ የሮማውያን የቅጣት መንገዶች የሚያሳዩት አንድ ነገር ቢኖር የሰው ልጅ ስልጣኑን ለማስጠበቅ ሲል ምን ያህል ጨካኝ ሊሆን እንደሚችል ሲሆን ሮማውያን እነዚህን ድርጊቶች እንደ መደበኛ የሕግ አካልና እንደ ሕዝብ መዝናኛም ይቆጥሯቸው ነበር። ዛሬ ላይ ሆነን ስናየው ድርጊቶቹ ሊታመኑ የማይችሉ ቢመስሉም በጥንቷ ሮም ግን የዕለት ተዕለት እውነታዎች ነበሩ። የታሪክ መዛግብት እንደሚያሳዩት እነዚህ ቅጣቶች ሰባቶቹ መጀመሪያ ድረስ በአንዳንድ የአውሮፓ ክፍሎች በተለወጠ መልኩ ይተገበሩ የነበረ ሲሆን ይህ ዘግናኝ ታሪክ የሰው ልጅ ወደ ስልጣኔ ለመድረስ ምን ያህል ረጅምና ደም አፋሳሽ መንገድ እንደተጓዘ እንድንረዳ ያደርገናል።